ጤና ይስጥልኝ ክቡራን ተመልካቾቻችን ይህ የኦኤምኤን ዜና ነው። ከዜናዎቹ ጋር ነው ሳድማሱ ነኝ። የሆረ ፊንፊኔ ኢሬቻን ለማክበር ዝግጅት እያደረጉ እንደሆነ የቦሌ ክፍለ ከተማ ነዋሪዎች ተናገሩ። በዓሉን ከሀገሪቱ ብሔሮችና ብሔረሰቦች ጋር በድምቀት ለማክበር ሁሉም የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። ሪያድ ፌራ ተጨማሪ አላት። የፊንፊኔ ከተማ የቦሌ ክፍለ ከተማ ተወላጆች የዘንድሮውን የኢሬቻ በዓል በተሳካ ሁኔታ እንዲጠናቀቅ እንደሚሰሩ ገለጹ። ዛሬ ለጋዜጠኞች በሰጡት መግለጫ በፊንፊኔ ከዘመናት በኋላ ለመጀመሪያ ጊዜ የሚከበረውን የኢሬቻ በዓል በተሳካ ሁኔታ እንዲጠናቀቅ እንደሚሰሩ ተወላጆቹ አስታውቀዋል። በራሳቸው ተነሳሽነት ይህንን ታሪካዊ በዓል ኮሚቴ አዋቅረው እየሰሩ መሆናቸውን የገለጹት የቦሌ ክፍለ ከተማ ወጣት ቄሮዎች በፊንፊኔ የኢሬቻ በዓል መከበሩ ለኦሮሞ ሕዝብ ብቻም ሳይሆን ለመላው የኢትዮጵያ ሕዝብ ኩራት ነው ብለዋል። ከዓመታት በኋላ በመሃል ፊንፊኔ የሚከበረው የኢሬቻ በዓል በሀገሪቱ ወጣቶች መስዋዕትነት የተገኘ መሆኑን የገለጹት የቦሌ ክፍለ ከተማ ወጣት ቄሮዎች በዓሉ በደመቀ ሁኔታ እንዲከበር የሁሉም ሰው ኃላፊነት መሆኑንም ገልጸዋል። ብሔር ብሔረሰቦችም ተሳትፋችሁ ልታከብሩት ይገባል ማለት ነው። ይህ በዓል ለእናንተ እሴት ነው። በሆራ አርሰዲ ሲከበር የተደመሙ ሰዎች አሉ። አሁንም ደግሞ በከተማችን ሲከበር ሁላችንም ወጥተን በመንችለው በራችንን ክፍት አድርገን ለሚመጣ እንግዳ ታላቅ አክብሮት ባለው መንገድ እንዲከበር በጋራ ተባብረን ወጣቱ ደግሞ በአንድነት ይህንን በዓል አሳምረን ማለፍ ስለሚገባ ለዓለም ሚዲያም ማሳወቅ ስላለብን ይህንን ታሪካዊ የሆነ የኢሬቻን በዓል በጋራ እንድናከብር ጥሪ እናስተላልፋለን። በሀገሪቱ የተለያዩ በዓሎች እንደተከበሩ አስታውሰው ኢሬቻንም በጋራ ማክበር እንደሚገባ ገልጸዋል። ከተለያዩ አካባቢ የሚመጡ የበዓሉ ታዳሚዎችን በጋራ በመቀበል አንድነታችንን ማጠናከርና ማሳየት ይገባናልም ብለዋል። በጋራ ለማክበር ዝግጅት እያደረገን ያለፉት በዓላቶች ላይ ያየነው ነገር በጣም በተሳካ ሁኔታ በመተባበር ህብረ ብሔራዊ በሆነ መንገድ ነው ሲከበር የነበረው። በዘንድሮ የኢሬቻ በዓል ከ10 ሚሊዮን በላይ ሰዎች ይካፈላሉ ተብሎም ይጠበቃል። በተመሳሳይ መልኩ የሆረ ፊንፊኔ ኢሬቻን ለማክበር ዝግጅት እያደረጉ እንደሆነ የንፋስ ስልክ ላፍቶ ክፍለ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በቄሮ አስተባባሪነት ባደረጉት ውይይት የኢሬቻ በዓል በተሳካ ሁኔታ እንዲከበር ለማድረግ የበኩላቸውን ድርሻ እንደሚወጡ ተናግረዋል። ኢሬቻ የሁላችንም ድምቀት ነው ያሉት ነዋሪዎቹ በዓሉን ለዓለም ለማስተዋወቅ የሆረ ፊንፊኔ ኢሬቻ ጉልህ ድርሻ እንዳለው ተናግረዋል። ኢኮኖሚያዊ ጠቀሜታውም ከፍተኛ መሆኑን ተናግረው የቱሪዝም ገቢውን ለማሳደግም ልንሰራበት ይገባል ብለዋል። ዘገባው የይሁን እንግዳ ነው። በ2012 የስራ ዘመን በዲፕሎማሲ ስራ የውጭ ጉዳይ ሪፎርም የላቀ አፈጻጸም ላይ ከፍተኛ ትኩረት እንደሚሰጥ ተገለጸ። የውጭ ጉዳይ ሚኒስቴር ሚስዮን መሪዎችና ከፍተኛ አመራሮች ዓመታዊ ጉባኤ በፊንፊኔ ተጀምሯል። ተጨማሪ አለን። የኢፌዴሪ የውጭ ጉዳይ ሚኒስቴር የዋናው ቆንጽላ ስራ ኃላፊዎችና የሚስዮን መሪዎች ለዓመታዊ ጉባኤ ፍንፍኔ ላይ ተሰባስበዋል። በጉባኤው ላይ የ2011 የስራ አፈጻጸም እንደሚገመገምና የ2012 የስራ አቅጣጫ እንደሚቀመጥ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ገልጸዋል። በተለይ በ2011 የዲፕሎማሲ ስራ በአፍሪካ ቀንድ የተሳካ የፖለቲካ ዲፕሎማሲ እንደተሰራ አስታውቀዋል። በ2012 በተለይ አዲሱን የውጭ ጉዳይ ሪፎርም በተሳካ ሁኔታ ማስፈጸም ላይ ትኩረት ይደረጋል ብለዋል። በ2011 ተቋሙ ከሰራቸው ስራዎች ጉልህ ስራዎች አንዱ ተቋማዊ ለውጥ ስራዎችን ሪፎርም ላይ አድርጎ የሰራቸው ስራዎች ናቸው። እነኚህን የለውጥ ስራዎችም ቆም ብሎ ከአመት ውስጥ የተከናወኑትን ተግባራዊ የሆኑትን ገምግሞ ክፍተቶቻችንንም በመለየት በ2012ም ይበልጥ ይህንን ሪፎርም ስራ በማጠናከር የተቋም ለውጥ ስራውን የላቀ ዲፕሎማሲ ለመስራት ወደሚያስችለን ደረጃ ለማሸጋገር የሚሰሩ ስራዎች ይኖሩናል። ከጉባኤው ተሳታፊዎች መካከል በጀርመን የኢትዮጵያ አምባሳደር ሙሉ ሰለሞንና በአሜሪካ የሚኒሶታ የኢትዮጵያ ኮንሱለር ጀነራል እውነቱ ብላታ ደበላ ባለፈው አንድ አመት በፖለቲካ ዲፕሎማሲና ዲያስፖራን በማስተባበር ረገድ የተሻለ ስራ እንደተሰራ ለኦኤምኤን ገልጸዋል። ጉባኤው ለ5 ቀናት እንደሚካሄድም ተገልጿል።
የምዕራብ ወለጋ ዞን ግንቢ ከተማ ኦርቶዶክስ ተዋሕዶ እምነት ተከታዮች የኦሮሚያ ቤተ ክህነት ለማቋቋም የተጀመረው እንቅስቃሴ ለዘመናት የነበረው ጉጉታችን እውን ከማድረግ አኳያ ከፍተኛ አስተዋጽኦ አለው ብለዋል። ጫልቱ ተፎ እንደሚከተለው አዘጋጅታለች። የምዕራብ ወለጋ ዞን ግንቢ ከተማ የኦርቶዶክስ ተዋሕዶ እምነት ተከታዮች የኦሮሚያ ቤተ ክህነት ለማቋቋም እየተደረገ ያለው እንቅስቃሴ በእምነቱ ተከታዮች ዘንድ እንደ ቅሬታ ሲነሳ የነበረውን በራስ ቋንቋ የመገልገል ጥያቄን ከመመለስ አኳያ ፋይዳ እንዳለው ለኦኤምኤን ገለጹ። ስሜ መላኩ ሽጉት እባላለሁ። ይህ ስራ በጣም ግሩም የሆነ ስራ ነው። ከሁሉ የቤተ ክርስቲያኗን ችግር፣ የምእመናኑን ችግር፣ የአገልግሎቱን ችግር በቅርብ ተከታትሎ መፍትሄ ለመስጠትና ቤተ ክርስቲያኗን ለማሳደግ በጣም አስፈላጊ የሆነ ጉዳይ ነው። ስሜ ታምራት ገብሳ እባላለሁ። በምዕራብ ወለጋ የግንቢ ከተማ ነዋሪ የነበርኩኝ ነኝ። የኦሮሚያ ቤተ ክህነት መቋቋሙ እኔ እንደ አንደማኝ በበጎ መልኩ ነው የማየው። አንድ ሃይማኖቱ ውስጥ የነበሩትን ተከታዮች እዛው እንዲጸኑ ለማድረግ ጠቃሚ ነው። ሁለተኛ ደግሞ የኦሮሚያ ቤተ ክህነት መቋቋም ልጆች ከስር ወደ ላይ ያደጉ የሚመጡ ልጆችን ታዳጊ ህፃናትን የአባቶቻቸውን ሃይማኖት ተከትለው እዛው በሃይማኖታቸው እንዲቆዩ ለማድረግ በአፍ መፍቻ ቋንቋቸው እንዲማሩ ለማድረግና ለመርዳት በጣም ጠቃሚ ነው ብዬ እገምታለሁ። ሶስተኛ ነገር ደግሞ ቋንቋን ፍለጋ እኔ እዛ ውስጥ ራሴን አላገኘውም በማለት በቋንቋዬ እግዚአብሔርን ማምለክ አለብኝ በማለት ከእናት ቤተ ክርስቲያናቸው ፈልሰው የወጡ አማኞች አሉ። እነሱ ራሳቸው ጎትቶ ያመጣቸዋል የሚል እምነት አለን እኛ። በዛ ላይ ጨምሮ ደግሞ ቤተ ክርስቲያን ማን እንደሆነችና ምን እንደሆነች የሚያሳውቀን ነው። ቤተ ክርስቲያን ለኛ ህይወታችን ናት። ቤተ ክርስቲያን የኛ ናት ስንል የኛ ብቻ አይደለችም፣ እኛ ነን። ቤተ ክርስቲያን የኛ ናት ስንል እኛ ማለታችን ነው ያሉት የእምነቱ ተከታዮች ምንም እንኳን አማርኛ ቋንቋን መናገርና መስማት ብንችልም አብዛኛው ቅዳሴ በግዕዝ ቋንቋ ስለሚሰጥ ቅዳሴውን በትክክል ከመረዳት አኳያም ቤተ ክህነቱ መቋቋሙ ለእምነቱ ተከታዮችም ጠቀሜታ እንዳለው ጠቁመዋል። በእርግጥ አማርኛ ሰማለሁ፣ ዳሩ ግን ግዕዝ ስለማልሰማ በጣም ከመጠን በላይ የሆነ ልብ የሚመስጥ ለእምነትን የሚያጠናክር በቅዳሴ ጊዜ ይካሄዳል። ከውጭ የሚደረገው ትምህርት በቂ አይደለም። ከዚሁም አኳያ ሌሎች አንዳንድ ሰዎች ምን ይላሉ? የኦሮሚያ ቤተ ክህነት ከተቋቋመ እነዚህ ሰዎች ሌላ ቤተ ክርስቲያኒቷን ያለቿን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለማፈራረስ ነው፣ ሌላ እምነት ሊያመጡብን ነው የሚል ደግሞ ቅሬታም እያነሱባችሁ ይገኛሉና እናንተ እንደ አንድ የእምነቱ ተከታይ ቀጣይ ይሄ ቤተ ክህነት ከተቋቋመ እውነትም ከነባሩ የኦርቶዶክስ ተዋሕዶ ተገንጥላችሁ ነው የምትወጡት ወይስ እዛው ነው የምትቀጥሉት? ሌላ ማን አባት አለን? ሌላ ማን ቤተ ክርስቲያን አለን? ይህንኑን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ለማገልገልና የበለጠ እንድትገለግል እንዲታድግ ካልሆነ በስተቀር ሌላ የምናመጣው እምነት የለንም። ሌሎች አባቶችም የሉንም። ቤተ ክርስቲያኑ እንዳለ በአንድ ሲኖዶስ በአንድ ፓትርያርክ ስር ህዝቡ በራሱ ቋንቋ ይገልገል፣ በራሱ ቋንቋ አምላኩን ያምልክ፣ በሚሰማው ቋንቋ እግዚአብሔር አምላክን ያምልክ ከሚል የመጣ ነው እንጂ ምንም ቤተ ክርስቲያኑን ለሁለት ለመክፈል ብሔር ብሔረሰቦችን ለመከፋፈል ሀገሪቱን ለመከፋፈል ተብሎ የሚወራው ነገር በጣም ከእውነት የራቀና ነጭ ውሸት መሆኑን መግለጽ ፈልጋል። በቅርቡ የኦሮሚያ ቤተ ክህነት ለማቋቋም እንቅስቃሴዎች መጀመራቸው ይታወሳል።